ሰላም ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ደግሞ ከሰዓት ጋር የተገናኙ ሙሉ ትምህርቱን ይዤላችሁ መጥቻለሁ። እንዴት አርግተን ሰዎችን ሰዓት እንደምንጠይቅ፣ እንዴት አርግተን ለሰዎች ሰዓት እንደምንነግር፣ በኦሮምኛ ቋንቋ እንዴት አርግተን መነጋገር መግባባት እንዴት እንደምንችል ሙሉ ትምህርቱን ይዤላችሁ መጥቻለሁ በዚህ የዩቲዩብ ቻናል። ከዚህ በፊትም ደግሞ ከዚህ ከቋንቋ ጋር የተገናኙ ብዙ ስራዎች አሉ። የተለያዩ ስራዎች ለእናንተ ይጠቅማሉ ብሎ የታሰቡ አሪፍ ስራዎች አሉ። እነሱን ገብታችሁ ማየታችሁን አትርሱ። እንዲሁም ደግሞ ለዚህ የዩቲዩብ ቻናል አዳዲስ ሰዎች ካላችሁ የምንሰራቸው ቪዲዮዎች እናንተ ጋር እንዲደርሱ ሰብስክራይብ፣ ኖቲፊኬሽኑን ደግሞ ኦን ማድረጋችሁን ማለትም የደውል ምልክቷን ማብራታችሁን አትርሱ። ቪዲዮ ከተመቻችሁ ላይክ አድርጉት። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስቀምጡልን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ። አመ የሮን ሜቃ አሁን ስንት ሰዓት ነው? አመ የሮን ሜቃ አሁን ስንት ሰዓት ነው? የሮን ሜቃ ስንት ሰዓት ነው? የሮን ሜቃ ስንት ሰዓት ነው? ሰዓቲ ጃዳ 6 ሰዓት ነው። ሰዓቲ ጃዳ 6 ሰዓት ነው። ሰዓቲ ጃፊ ሩቢዳ 6 ሰዓት ከሩብ ነው። ሰዓቲ ጃፊ ሩቢዳ 6 ሰዓት ከሩብ ነው። ሰዓቲ ጃፊ ወለካዳ 6 ሰዓት ተኩል ነው። ሰዓቲ ጃፊ ወለካዳ 6 ሰዓት ተኩል ነው። ሰዓቲ ጃፊ ዲግደሚዳ 6 ሰዓት ከ20 ነው። ሰዓቲ ጃፊ ዲግደሚዳ 6 ሰዓት ከ20 ነው። ሰዓቲ ጃ ሩቢ ሂሮዳ ለ6 ሰዓት ሩብ ጉዳይ ነው። ሰዓቲ ጃ ሩቢ ሂሮዳ ለ6 ሰዓት ሩብ ጉዳይ ነው። ሰዓቲ ጃ ሸን ሂሮዳ ለ6 ሰዓት 5 ጉዳይ ነው። ሰዓቲ ጃ ሸን ሂሮዳ ለ6 ሰዓት 5 ጉዳይ ነው። አመ ገነማ ሰዓቲን ለማዳ ከጠዋቱ 2 ሰዓት ነው። አመ ገነማ ሰዓቲን ለማዳ ከጠዋቱ 2 ሰዓት ነው። አመ ገልገለ ሰዓቲ ለማዳ ከምሽቱ 2 ሰዓት ነው። አመ ገልገለ ሰዓቲ ለማዳ ከምሽቱ 2 ሰዓት ነው። ሰዓቲ ሜቀቲ ጀልቀባ ስንት ሰዓት ይጀምራል? ሰዓቲ ሜቀቲ ጀልቀባ ስንት ሰዓት ይጀምራል? ሰዓቲ ሜቀቲ በነማ በስንት ሰዓት ይከፈታል? ሰዓቲ ሜቀቲ በነማ በስንት ሰዓት ይከፈታል? ዮም ጀልቀባ መቼ ይጀምራል? ዮም ጀልቀባ መቼ ይጀምራል? ዮም በነማ መቼ ይከፈታል? ዮም በነማ መቼ ይከፈታል?
ዮም ጩፋማ መቼ ይዘጋል? ዮም ጩፋማ መቼ ይዘጋል? ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበረ። እንደወደዳችሁት አንጠራጠርም። በዛሬው ክፍል 11 ከሰዓት ጋር የተገናኙ እንዴት አድርገን ሰዓት እንጠይቃለን፣ እንዴት አድርገን ሰዓት እንናገራለን የሚለው ሙሉ መረጃውን ይዘላችሁ መጥተናል። እንደወደዳችሁት አንጠራጠርም። ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ይህ ቪዲዮ ለሌሎች ያስተምራል ካላችሁ ሼር አድርጉላቸው። ከተመቻችሁ ቪዲዮ ላይክ፣ እንዲሁም ደግሞ ሀሳብ አስተያየት እንዲሰራላችሁ የምትፈልጉት የትኛውንም አይነት ጥያቄ ካላችሁ ከታች ኮሜንት ላይ አስቀምጡልን፣ ይዘን የምንመጣ ይሆናል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁ በሰላም ሁኑ። መልካም ጊዜ